የግብጽ ቤተክርስቲያን በቅርቡ ማዕረገ ቅድስና የሰጠቻቸው ቅዱስ አቡነ ቄርሎስ ከሚታወቁባቸው በጎ ጸሎቶች መካከል ለተማሪዎች ያሏቸው ልዩ ፍላጎትና ቅርበት ነበር። አባ ምናስ ተብለው ይጠሩበት ከነበረ የምንኩስና ሕይወታቸው ጀምሮ አቡኑ በተማሪዎች የተከበሩ የተወደዱ ነበሩ። ተማሪዎቹም ፈተና ሲደርስባቸው እየመጡ ጸልዩልን ይሏቸው ነበር። አንዳንድ ተማሪዎች የሚያጠኑበትን መጽሐፍ እየመጡ ጸልዩልን ይሏቸው ነበር። አንዳንድ ተማሪዎች የሚያጠኑበትን መጽሐፍ ይዘው መጥተው ያስባርኳቸው ነበር። ቅዱሱ አባ ቄርሎስ አባ ቄርሎስም መጽሐፉን ገለጥ ያደርጉና ይህንን አጥኑ ብለው ይሰጧቸው ነበር። የፈተናውም አብዛኛው ጥያቄ በዚያ ገልጽ ላይ ይወጣ ነበር። ለተማሪዎቹም ፈተና በሚፈተኑበት ጊዜ የሚያጋጥማቸውን የመንፈስ ጭንቀትና የአእምሮ ውጥረት በመረዳት የሚከተለውን የፈተና ጸሎት ይጸልዩላቸው ነበር። ይህንን አባታችን ቄርሎስ ያዘጋጁትን ጸሎት ሁላችን ኦርቶዶክሳውያን ፈተና የምንፈተኑ አብረን እንጸልይ። ጌታችን ኢየሱስ ክርስቶስ ሆይ በችግር ቀን ጥራኝ፣ አድንሃለሁ፣ አንተም ታከብረኛለህ ብለህ የአንተን መጠጊያነት መፈለግን ስላስተማርከን እናመሰግንሃለን። አሁንም ጌታ ሆይ በዚህ ፈተና ሰዓት ጥበብና ማስተዋልን ትሰጠን ዘንድ እንማጸንሃለን። ይህንን ፈተና በሰላም እናልፍ ዘንድ ጸጋንና ሞገስን ስጠን። ፈተናውን በምንሰራበት ጊዜ ጥልቅ የሆነ ሰላምንና በረከትን ስጠን። ጌታችን ኢየሱስ ክርስቶስ ሆይ ውጤት በሚሰጥን ጊዜ በመምህሮቻችን ዓይን መወደድን ትሰጠንና ልባቸውን ታለሰልስልን ዘንድ እንለምንሃለን። የከበርከው ጌታችን እኛ ኃጢአተኞች ነን። ዓመቱን ሙሉ አንተን ደስ አላሰኘንህም፣ ውስጣችንንም ጭምር ረብሸናል። ነገር ግን በልባችን ደንዳናነት ከኃጢአቶቻችን የተነሳ ሳይሆን ከምሕረትህና ከርኅራኄ የተነሳ እንድትረዳን እንለምንሃለን። ጌታ ሆይ ለምኑ ይሰጣችኋል፣ ፈልጉም ታገኙማላችሁ፣ አንኳኩም ይከፈትላችኋል ብለሃልና። እናም እነሆ እየለመንህ ነው፣ የምሕረትህንም ደጅ እያንኳኳን ነው። ወደ እኔም የሚመጣውን ከቶ ከእኔ አላወጣውም ብለሃልና ጸሎታችንን አትናቅ። ለዘንድሮ ተፈታኝ ተማሪዎች በሙሉ እግዚአብሔር አምላክ ከእናንተ ጋር ይሁን። የአቡነ ቄርሎስ ጸሎታቸውና በረከታቸው ይደርብን። መልካም ፈተና ይሁንላችሁ። አሜን።